ሩታ የላከቻቸው እንግዲህ ቦዲጋርዶች እጅግ በጣም በሚገርም ሁኔታ እዩን ሲያስጨንቁ ነው የሰነበቱት እና ትንሽ የተመቸኝ ፓርት አለ። አንዳንድ ነገሮችን አይተናል። እስቲ ምንድን ነው የተፈጠረ? እያንዳንዱ ነገር በደንብ እንመለከታለን። አራስ ሆና እስክጨርስ ድረስ እዛ ለማሳለፍ ነው የሄዱት። አሁን እኮ የት ሄዱ እኮ በዚህ እውነቱን ለመናገር ሩታ ልካ ከሆነ የእውነት ልካ ከሆነ በቃ ትክክለኛ ሰው ጋር ነው የላከችው። ገና ደግሞ ብሩክና አቤል ይቀራሉ። እባክሽን ከቻልሽ ለአቤልና ለብሩክም ላኪላቸው። በቃ እነሱንም በደንብ ድቅቅ አድርጎ እንደው መጠየቅም ብቻ ሳይሆን በደንብ አድርጎ ቢደበድቡ ራሱ ደስታችን ነው። ስለዚህ ነገር አታውቅምና እናንተ ወንድ ልጆች ሰነዱ ላይ ምንድን ያለው? እኔ እኮ በጣም የሚገርመኝ ሁሌ በቃ እንደዚህ አይነት እንትኖችን አያለውና በተለይ እነ እዩም እነ ብሩክም እነ አቤልም በቃ በትንሽ ነገር ነው የሚደነግጡት። በትንሽ ነገር ነው ደግሞ እጅግ በጣም እንግዲህ ስሜታዊ የሚሆኑት። በአንድ ያ ወኔያቸው ይጠፋል። በቃ አሁን እዚህ ላይ እዩን ተመልከቱ። በቃ በጣም ደንግጠዋል ምናምን። የወንድ ልጅ አባት ጭራሽ በቃ ሌላ ታሪክ ነው የሚያወራው። ጀለስ እንደውም አንዳንዴ በእርግጥ ይሄ ትክክል አይደለም፣ ከሁላችንም የማይጠበቅ ነገር ነው። የሰው ቤት ገብቶ ሰብሮ እንደዚህ አይነት ነገር ማድረግ የሚበረታታም አይደለም፣ ወንጀልም ጭምር እንደሆነ እናውቃለን። ግን ምንድነው የሚያረጉት ነገር የነሱ ወንጀል አይደለም ወይ? በተለይ በጣም ብዙ ተመልካች ማስተዋል ያቃተው ነገር እነሱ የሚሰሩት እኮ በቃ ትክክለኛ ግልጽ አይን ያወጣ ወንጀል ነው። በተለይ ትዳር ላይ እንደዚህ ገብቶ የሰው ትዳር መበጥበጥ፣ ሌላ ሴት ማምጣት፣ በተለይ ትዳር ላይ ሌላ ትዳር እንዲመሰረትም ምክንያትም ለመሆን የሞከሩት እነዚህ ልጆች ናቸው። እዩም ቢሆን የሆነ እጅ አለበት። በቃ በተለይ የደበቀው ፋይል አለ ተብሏል። ያንን ፋይል ለምንድን ነው ለሚመለከተው ሰው ማሰጠው? ለምንድን ነው አንተ ጋር የሚሆነው? ምን ስለሆንክ ነው አንተ ጋር የሚቀመጠው ይህ ፋይል? እነሱ እንግዲህ ፋይሉን ፍለጋ ነው የመጡት። እስቲ ያለውን ነገር እንደውም በጸባይ ጠይቆታል ከሆኑ ትክክል ናቸው። ሩታም በእርግጠኝነት ፋይሉን የፈለገችው ያለ ምክንያት አይደለም። እያንዳንዱን ነገር ደግሞ ማወቅ ከፈለገች መብቷ ነው። እነሱም እኮ ቤቷን ሰብሮ ገብቶ ነበሩ። ከዚህ በፊት አይታችኋል ከሆነ አባትና እናቷ በሌሉበት ገብቶ አብርሃም ያደረገው ነገር እጅግ በጣም ጋጦጥ ነበረ። ልጁን ይዞ ሊሄድ ነበረ። የእሱ ልጅ ብቻ አይደለም እንግዲህ የሩታም ጭምር ነው። ኢቭን የአንድ ወር ያልሞላውን ሕፃን ይዤ ካልሄድኩ ወይም ደግሞ ራሴ ካላሳደግኩ ብሎ እንደፈለገ ሲፈነጭ ነበረ። እንግዲህ የእሷ ቤት የእሷ ግቢ ውስጥ ነው እንደዛ እንደፈለገ ሲሆን የነበረው። በዛን ሰዓት በእርግጥ እዩም ተገኝቶ የሆነ ሲያስረዳው ነበር አብርሃምን። ፖዚቲቭ ሆነ ወይም ደግሞ ጥሩ ሰው ሆነ ማለታችን አይደለም። እንግዲህ አብርሃም ያደረጋቸው ነገር የእብደት ነው። በእርግጥ ጓደኞቹም እብድ ናቸው እንዳለ የተሰበሰቡት አብርሃምን ለማሳበድ ይሁን ሩታን ለማሳበድ ይሁን ምን እንደሆነ አይታወቅም። ግን እዚህ ላይ መጥቶ በተለይ እነዚህ ቦዲጋርዶች ወይም ደግሞ እነዚህ እንግዲህ ሩታ የላከቻቸው ሰዎች እንደዚህ አይነት ነገር ማድረጋቸው ትክክል ነው፣ ተገቢ ነው። ማስፈራራት አለባቸው ብዬ ነው የማስበው። ይህን አንደኛው አይታችኋል። ካላየችሁት እንግዲህ መሳሪያ ይዟል። አንደኛው ደግሞ ጭራሽ ማለት ነው። በእርግጥ ያው እንደዚህ አይነት ነገር አይመከርም እውነቱን ለመናገር ግን መሳሪያ ይዟል ከሆነ የሆነ ነገር አለ ማለት ነው። እነዚህ ሰዎች የቀልድ ሰዎች አይደሉም። በእርግጠኝነት የሆነ ነገር ፈልጎ ነው የመጡት። ያንን ሳያሳኩ ደግሞ በቀላሉ የሚተውት አይመስለኝም። ይሄንን ልጅም ይሁን እነ አቤልም እነ ብሩክንም እንሄድላቸዋለን እያሉ ስለሆነ ማለት ነው። አንድ ባል አላምን ብላል ያኛውን በቃ እዩ በጣም ፈርቷል። በዚህ ሰዓት ያላሰበው ነገር ነው የገጠመው ጭራሽ ማለት ነው። እያንዳንዱን ልብስ እንግዲህ እየፈተሹ ነው። ተመልከቱ።
በቃ ትክክለኛ ውሳኔ ነው ያደረጉት። በቃ በተለይ ሩታ በዚህ ጉዳይ ላይ ተሳትፋለች ከሆነ እኔ ትክክል ነው ብዬ ነው የማስበው። ምክንያቱም እነዚህ ልጆች በጣም አፍልቶ ነበሩ። በጣም በተደጋጋሚ ሲነገራቸው አይሰሙ። አሁን ላይ ደግሞ እንግዲህ የሚደርስባቸውን ተመልከቱ። በቃ ቀውጢ ነው፣ ያበደ ነው። በጣም ተመችቶኛል። በዛሬ ዕለት እንደዚህ አይነት ቪዲዮ ማየት የራሱ በተለይ ኦዲየንሱ ደስተኛ ይሆናል ብዬ ነው የማስበው። አንዳንዴ ያስፈልጋቸዋል። ከምር በጣም አብዝተዋል። ኦዲየንሱ ላይ በጣም ሲቀልሉ ነበረ። እሱ ብቻ አይደለም፣ እዩ ብቻ አይደለም። የእዩ ጥፋት እንዳውም ብዙም አይደለም። የአቤልና ብሩክ ግን እጅግ በጣም የሚያሳዝን እጅግ በጣም ጋጥ ወጥ የሆነ ስራ ስለሚሰሩ ለነሱ ግዴታ ያስፈልጋሉ ብዬ ነው የማስበው። ማስፈራራት ሳይሆን የሚጠብሳቸው ሰው ነው የሚያስፈልገው። በቃ ጆሮአቸው ወይ የሆነ አካላቸውን ብቻ መጥቶ የሚገላገል ሰው ነው የሚያስፈልጋቸው። ምክንያቱም በጣም ብዙ ጊዜ ሲመከሩም በጭራሽ ሊሰሙ ያልቻሉ ሰዎች ስለሆኑ ግዴታ ያስፈልጋቸዋል ብዬ ነው የማስበው። ተመልከተው፣ ከአገባቡ ጀምሮ ሰብሮ ነው የገቡት። ሰብሮ ነው ቤቱን የገቡት። ተኝቶ ስልክ ያወራልናል። ይመቻቸው። በቃ ጭራሽ ሰው እንግዲህ ተመልከቱ፣ ቤቱ ድረስ ገብቶ ምንም አልተሰማውም። ጀለስ ተኝቶ ስልክ ያወራል። ማን ነው እንኳን አላለም። ከፍ ብሎ እንኳን አንዳንዴ እኮ እኔ በጣም ትዕቢታቸው ከልክ በላይ አልፏል ነው የምለው። እነ ዩና አቤል ነብሩክ በጣም ብዙ ሰዎች አሉ እንደዚህ በጣም የሚያሽቃብጡ አንዳንድ ልጆች አሉ። ኪ ምናምን የሚባሉ ልጆች አሉ። አሽቃባጭ የመጨረሻ ለነሱ በጣም ነው የሚያሸረግዱት። በተለይ ለአብርሃምና ለሄርሜላ አሁን ትዕቢታቸው ትዕቢት እንዳይመስላችሁ እንግዲህ አሁን ጭራሽ ቤቱ ድረስ ሄዶ እሱ ተኝቶ ስልክ ነው የሚያወራ። በቃ ቀላል ነገር ነው ምናምን ብሎ ነው የሚያስበው። ምክንያቱም በጣም ብዙ ሰውም ሲያስጠነቅቃቸው ስለሚውል ኖርማል እያደረገው መጥተዋል። እና ያው እነዚህ ልጆች ደግሞ የሚፋቱ አይነት አይደሉም። በቃ ሲመጡ መሳሪያ ይዞ ነው የመጡት። አንዱ ደግሞ ጭራሽ እንግዲህ እንደ ሬዲዮ ይሄ መገናኛ የሚባለው በተለይ ፖሊሶች አብዛኛው ጊዜ ይጠቀማሉ። ፖሊሶች ናቸው አብዛኛው ጊዜ የሚጠቀሙት፣ ወይም ደግሞ ሴኩሪቲ ጋርዶችም ይጠቀማሉ አልፎ አልፎ። የነሱ መሳሪያውን ላይ ይዞ ነው የመጡትና ፊታቸውም እንግዲህ በደንብ ሸፍነዋል፣ መነጽር አድርገዋል ምናምን። አንደኛው በተለይ ሰውነቱ እንደዚሁ ራሱ የሚያስፈራ አይነት ነው። ይሄ ልጅ ግን ትዕቢት ስላልሆነ በቃ ብዙም አልፈራም ነበረ መጀመሪያ ላይ። ግን በጣም ሲያስደነግጡት ሲያስፈራሩት መጨረሻ ላይ ምን ላርግላችሁ ምናምን ሁላ ሲል ነበረ። ማለትም ሰው እንትን አይበል እንዴ በዚህ ትክክል ነው። በቃ የሰውን ትዳር ሲበጠብጡ የነበሩ ሰዎች ናቸው። በተደጋጋሚ እዩም ይሁን አቤልም ብሩክም ተመሳሳይ ሰዎች ናቸው። የነሱን ትዳር ለመበጥበጥ እንግዲህ ሁሌ ነው በቃ ወደኋላ የማይሄዱ ሰዎች፣ እጅግ በጣም ፈጣጣ የሆኑ ሰዎች ዋጋቸው ቢሰጣቸው በተለይ ተመልካች እሰይ ነው የሚለው። ምክንያቱም ተመልካች ራሱ ሰልችቶታል በቃ የነሱን ታሪክ መስማት። በተለይ የነ አብርሃምና ሩታ እንዲጋነን ወይም ደግሞ ተጣልቶ እንዲቀሩ ለማድረግ የሚሄዱት መንገድ እጅግ በጣም አሰልቺም ተመልካች ፊትም እንግዲህ ተቀባይነት ስላላገኘ እነዚህ ሰዎች መቀጣት አለባቸው ብዬ ነው የማስበው። እንግዲህ በዛሬ ዕለት ያገኙት በተለይ ቪዲዮ ይህንን ይመስላል። በተለይ ሐሳባችሁን አስተያየታችሁን እስቲ ኮመንት ስራ አስቀምጡልን። እነዚህ ሰዎች ምንድን ነው የፈለጉት? የእውነትን ሩታ ናት ወይ የላከቻቸው ወይስ ድራማ እየሰሩብን ነው? እያንዳንዱን ነገር እንግዲህ ሐሳባችሁን ኮመንት ስራ አስቀምጡልን። እንግዲህ በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።